ጀምር የተከበራችሁ የዩቲዩብ ቤተሰቦቼ ዛሬ ደግሞ ከገበሬ ምክረ ግርማ ከሚባል አርሶ አደር የከተማችን እንቁ ወጣት እና የዘመናዊ ገበሬ ተምሳሌት ወንድማችን ጋር በሱ ልማት ላይ ተገኝተን አንዳንድ ገለጻዎች እንዲሰጠን ጥያቄ አቅርበናል። እስኪ እሱ ከሚለው ስለ ወቅቱና ስለ ልማት ሁኔታ ያለውን ነገር እንትን እንላለን። እሺ አቶ ምክረ ግርማ እስኪ አንዳንድ ነገር እስኪ ስለ ልማት እኛ ብርቃችን አለ ልማት እናለማለን፣ እንበላለን፣ እንጠጣለን። ይሄን የምታየው ሰብል በሙሉ እስከ ስንዴው ማለት ነው። ስንዴው በደንብ ተቃነበለ ወደ ስንዴው ተቃነበለ። እሺ እና ጊዜው ወቅቱ የብልጽግና ስለሆነ ያው ብልጽግና አንዳንድ ነገር ያቀርባል። ነገር ግን ያው ተገቢ ባይሆንም እኛ በአቅማችን ባለን ወቅታዊ ሁኔታ እየታገልን እንግዲህ የመሰለ ባቄላ የመሰለ አተር እንግዲህ ይኸው ይታያል። ይሄን የመሰለ ፍሬ ለመበላት ደርሶ አፍርቶ ለመነቀል ደርሶ ወዲያ ታይም ያቸው እነዛ ባለጀሮች እነዛ ነው ያቸው። አዎ እያሳየው አበላላቸው ካሮት ሁላ አበላላቸው። አሁን አንተ በዚህ ሄክታር ላይ ስንት አይነት ምርቶችን እንትን ብለሃል? አምርተህበታል? አራት አይነት ገብስ በወዲያ በኩል ገብስ እዛ ወዲያ ነጭ ነገሩ በወዲያ በኩል ገብስ። እሺ በወዲህ በኩል ስንዴ። ይሄ እንደዚህ በስፋት ያለው ስንዴው። በወዲህ በኩል ደግሞ ካሮት። እዚህ ጋር ይሄ አረንጓዴው ሰዎቹ ያሉበት አካባቢ ካሮት። ይሄ ደግሞ እንደዚህ የምታዩት ደግሞ ይኸው ባቄላ። በጣም የሚገርም ነው። አራት አይነት ነገር እንግዲህ በአራት ሄክታር ላይ አራት አይነት ነገር እና አሁን አንተ በዚህ በግብርና ስራ ላይ ከተሰማራህበት ሰዓት ጀምሮ ለውጥ እያመጣህ ነው ወይስ ለውጥ እንዴት ነው ያለው ሁኔታ? ነባራዊ ሁኔታው እንዴት ነው? ራሴንም ቤተሰቤንም እያስተዳደርኩ ነው። ከያ ውጭ ሌላ ምን አለ ብለህ ነው? ቴንኪው። በዚሁ እንግዲህ ለቀጣይ ዓመትስ ምን ታስባለህ? ለቀጣይ ዓመት ደግሞ እንግዲህ ፈጣሪ ከፈቀደ የሆነ ነገር እንደዚሁ አራት አይነት ሰብል እሰራለሁ ብዬ አምናለሁ። እንግዲህ ፈጣሪ እንደፈቀደ። መልካም። ሌላ ስለ ግብርናው የምትሰጠው ስለ ወቅታዊ ሰብሉ ነገር እንዴት ነው የምትሰጠው አስተያየት አለ? ያው እንግዲህ ከመንግስት ጋር መጋጨት ሆነብኛል። አይ እሱ ችግር የለውም። ያው ከመንግስት ጋር መጋጨት ሆነብኛል እንጂ አሁን ነው አስገድዱናል፣ ግን አያሰሩንም። እሺ እናመሰግናለን። በጣም ጎበዝ ገበሬ ነህ፣ በርታ፣ በዚሁ ቀጥል። እንግዲህ ይሄ ደግሞ በሰላም ምርቱን እንድታፍስ ያብቃህና እሺ ይኸው እንግዲህ ውድ ቤተሰቦች እናመሰግናለን። ክብር ይስጥልን። ያው እንግዲህ አቶ ምክረ ግርማ የሚባል የከተማችን እንቁ ወጣት በሰፊው ሄክታር ይዞ አራት አይነት ምርቶችን ባቄላ፣ ካሮት፣ ገብስ፣ ስንዴ በቃ አምርቶ ግብርናውን አጧጥፎ እየሰራ ነው ያለው። በጣም በሚገርም ሁኔታ ነው። ካሮቱም እንደምታዩት በጣም በሰፊው ነው። በሰፊው በቃ በሚገርም ሁኔታ በጣም ድንቅና ለቀጣይ ትውልድ ራሱ ተጠቃሽነት ተምሳሌት የሚሆን ወንድማችን ነው። ውድ ቤተሰቦች በቃ እንግዲህ ያው አበረታቱት፣ እኔንም አበረታቱኝ።